اوكي يوندمي محمد العروسين السودان يوجه اتهاما صادما ويقصد اثيوبيا بالجهات الخارجيه، وانت حتى كررت هذا الامر مره اخرى التي تقف وراء تاجيج يعني المشهد بين اديس ابابا والخرطوم. ለመሆኑ ይለዋል ማን ነው የውጭ እጅ ሆኖ ሱዳን ላይ የተከሰተውን ነገር በውሸት ኢትዮጵያ ላይ ለጥፎ የጉዳዩን የማራገብ ስራ እየሰራ ያለው የውጭ አካል ነው ብለሃል። ያ የውጭ አካል ማን ነው ለመሆኑ? لن أفصح عنها طالما لم تفصح عنها الخارجية الإثيوبية. የኢትዮጵያ የውጭ ጉዳይ ሚኒስትር ቢሮ በግልጽ እስካላወጣው ድረስ እኔም በግልጽ ልነግርህ አልፈልግም። ቆርጠን ወቅ لأننا لسنا بصدد التصادم مع الأشقاء في السودان. ምክንያቱም በአሁኑ ሰዓት ላይ እኛ ከሱዳን ጋር ጠብ እየፈለግን ያለንበት ሁኔታ የለም። لكن هذه الجهات هي التي تتعمد إثارة هذه القضايا ነገር ግን በእርግጠኝነት የምናውቀው ነገር ከኋላ ሌላ አካል ይህንን ጉዳይ ሆን ብላ አንስታ ኢትዮጵያና ሱዳን መካከል ፈተና ለመፍጠርና አካባቢውን ለማመስ ሆን ተብሎ የተደረገ ነገር ነው። إشاعات تعطل التوربينات في ልክ በህዳሴው ግድብ ዙሪያ ላይ ተርባይኖቹ ወይም የውሃ የኤሌክትሪክ ማምረቻዎቹ መሳሪያዎች ተበላሽተዋል ተብሎ በተለያየ አይነት መልኩ እየዘገቡ እያወሩ እንዳሉት አይነት ማለት ነው። እንግዲህ ይሄን ሲል ምን ማለት ነው? ተርባይን ምናምን ተበላሽቷል ብሎ እያወራ ያለው በአሁኑ ሰዓት ግብጽ ነው። ስለዚህ ኢንዳይሬክትሊ ያው ግብጽ ናት ይሄንን ጉዳይ እያስወራች ያለችው ብሎ እንደሚ መሐመድ አልዓሩሲ እየነገራቸው ነው። خلال موسم الأمطار ያው በዚህ በዝናቡ ጊዜ ማለት ነው ኢትዮጵያ የህዳሴ ግድቡን በደንብ ማሰራት የምትችልበት ምክንያቱም የውሃ እጥረት ስለማይኖር እድሉ ካለና የሚሰሩ የኤሌክትሪክ እንትኖች እስካሉ ድረስ እና ፍጆታው እስካለ ድረስ ኢትዮጵያ ለምን ትሰስታለች? ስለዚህ ይህ በጣም ጥሩ ያልሆነ አደገኛ የሆነ አካሄድ ነው በግብጾች በኩል። نظرنا إلى هذا البيان بمجمله نجد أنه لا يلامس المنطق إطلاقا. ሌላው ቀርቶ ይህንን የሱዳኑን መግለጫ ዝም ብለን በወፍ በረር ወይም እንዳጠቃላይ ዝም ብለን እስኪ እንየው ካልን እንኳን በጣም ከሀቅ የራቀና ከሎጂክነቱ በጣም የሳተ ሆኖ እናገኘዋለን። طائرات S-88 هذه الطائرات لا يمكن أن تكون قتالية على الإطلاق. ثم هناك 600 كيلومتر من بحر دار حتى مطار الخرطوم. መጀመሪያ የጠቀሱት የአውሮፕላን ስም S-88 ምናምን የሚባለው አውሮፕላን ሲጀመር የውጊያ አውሮፕላን አይደለም። አንደኛ እሱ ነው። በጣም ትንሽ ሆኖ ደግሞ ይህንን ሁሉ ርቀት ከባህር ዳር እስከ ሱዳን ካርቱም ድረስ 6 ኪሎ ሜትር ደግሞ መሄድም በቀጥታ የሚችል አውሮፕላንም አይደለም። هذه الطائرة الصغيرة إذا ما افترضنا جدلا أن هذه طائرات معدلة እንደው ምናልባት የተለያዩ ነገሮች ተስተካክሉለት ይህን ያህል ርቀት ይሄዳል ብለን ከወሰን እንኳን الاستطلاع أو لأنها تكون انتحارية እንደው ምናልባት አንዳንድ የመመልከቻ ወይም ነገሮችን የቀድሞ ኢንፎርሜሽን የማግኘት ፕሮግራም ለመስራት የሚፈለግበት የሆነ አውሮፕላን ነው ካልን እንኳን إذا ما كانت كذلك كيف لها أن تقطع هذه المسافات الشاسعة 600 ይህንን የሚያክል መንገድ እንዴት ያህል ሄደች? በዚህ ላይ እነሱ በሚሉት መሰረት ይታያል ብለው በጠቀሱት መሰረት የሚታይ አይነት ከሆነ የሁሉ መንገድ ሄዶ እስኪመጣ ድረስ እንዴት አላዩትም? كيلومتر 1200 كيلومتر በጠቅላላው 1200 ኪሎ ሜትር ሄዶ እስኪመለስ ድረስ አውሮፕላኑ ذهابا وإيابا تحتاج إلى مدى عملياتي واسع، تحتاج إلى وسائل أو تقنيات لإعادة التوجيه، يعني تقنيات وسيطة لإعادة توجيهها وإرسالها مجددا. እነዚህ ነገሮች በሙሉ አውሮፕላኑ ደርሶ እስኪመለስ ድረስ ባለው ሂደት ሁሉ አጋዥ የሆኑ ሌሎች በጣም ብዙ ነገሮች የሚያስፈልጉበት ሁኔታ አለ እና እነዚህ ነገሮች ሁሉ ደግሞ በቀላሉ የሚሰሩበት ሁኔታ የለም። ያው በዚህ አይነት መልኩ ጉርብትና ያላቸው ቅርበት ያላቸው إن كل هذا ثم ما هي مصلحة إثيوبيا؟ ሌላው ከዚህ ሁሉ እንደው የቴክኒኩ ጉዳይ ጫውታው ምናምን ይቅርና ኢትዮጵያ ምንድነው የምትጠቀመው? የሱዳን መንግስት ላይ መሳሪያ ወይም ጦር ወርውራ ምንድነው የምትጠቀመው የሚል ጥያቄ ደግሞ ማንሳት ተገቢ ነው። ምንድነው የምንጠቀመው? ما هي مصلحة إثيوبيا يا أستاذ؟ ምንድነው መስላሐችን ጥቅማችን ምንድነው? أحمد أن تثير في ظل ኡስታዝ አህመድ እስኪ ንገረኝ ምንድነው የምንጠቀመው? المعقدة في المنطقة. لعل البعض يقول أنا አካባቢው የታመሰበት ራሳቸው ችግር ውስጥ ያሉበትና ኢትዮጵያ እዚህ ውስጥ እጇን ብታስገባ ምንድነው የምትጠቀመው? مصلحة إثيوبيا شراكة ما مع عدد من الدول الإقليمية أو مع دولة إقليمية مع تحالف استراتيجي، وهذا التحالف لا ربما ሀገር ነን ربطنا دائما من بعض المسؤولين في السودان. ولاحظ هنا يا أستاذ أحمد እና ከሱዳንም ሆነ ከማንም በኩል እኛን ከሆነ ሀገር ጋር ሁሌ መለጠፍ ምናምን አካሄድ ስህተት ነው፣ ፈጽሞ ልክ ያልሆነ ነው። أن البيان السوداني استهدف القيادة الإثيوبية وشن هجوما لاذعا دبلوماسيا تعبويا خال من أي منطق على ስለዚህ በሱዳን በኩል የተወሰኑ ባለስልጣናት ተነስተው በኢትዮጵያ ላይ ይህን የመሰለ ቅጥፈት አውርተው በጣም ሰፊ የሆነ የፕሮፓጋንዳ ስራ ሰርተዋል። በጣም ግን ስህተት የሆነ ስራ ነው። الدولة الإثيوبية. وفي البيان الإثيوبي إثيوبيا تحدثت عن أن هناك مسؤولين في السودان كانوا عرضة لهذا الاستغلال الإقليمي الذي تدفع به بعض الجهات الإقليمية. የኢትዮጵያ ደግሞ መግለጫ እንደሚያሳየው እነዚህ አንዳንድ የሱዳን ባለስልጣናት ከሌላ ሀገር ጋር ቅጥረኛ ሆነው የሚሰሩና የሱዳንን አጀንዳ ሳይሆን የራሳቸውንና የሌሎችን አጀንዳ የሚያስፈጽሙ እንደሆኑ ጠቅሰዋል። وتحاول أن تكون طرفا بالصراع السوداني بشهادة الكثيرين، ولعل هذه هي الجهة المقصودة بأنها تتخذ السودان كمركز لاتخاذ الأفعال المعادية لإثيوبيا. ስለዚህ እኛ ብናምነው ይህ
ተለጣፊ የሆኑለት ሀገር ነው ሱዳንን እንደፈለገ እያሽከረከረ ከኢትዮጵያ ጋር አጣልቶ የራሱን ዓላማ ለማሳካት የሚሰራው ይላል።